አሜሪካና እስራኤል ብዙዎቹን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለችውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቅቅ ተናገሩ። ፓኪስታን እንዴት ትራምፕን አሳምና ሳይጠበቅ የኢራን ጦርነት አሸማጋይ ሆነች? ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰውና ቀጣዩ መሪ ይሆናሉ የሚባሉት የኢራን አፈ ጉባኤ ማን ናቸው? አሜሪካ የኢራንን ሀርግ ደሴት እንዲህ ልትቆጣጠር ትችላለች እና እስራኤላውያን ላይ ጥቃት እየፈጸሙ ፍልስጤማውያንን በሞት የሚቀጣ ሕግ ጸደቀ። እነዚህንና ሌሎች ሰበር መረጃዎችን ይዘንላችሁ ቀርበናል። እናንተም ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና በቪዲዮ ላይ ያላችሁን ሐሳብ በኮሜንት ላይ ያስፍሩ። ወደ ቪዲዮ። አሜሪካና እስራኤል ብዙዎችን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? የእስራኤል ጦር ያለምንም ተጨማሪ ፈቃድ የትኛውንም የኢራን ከፍተኛ ባለስልጣን ኢላማ እንዲያደርግ መታዘዙን የእስራኤል የመከላከያ ሚኒስቴር ኢዝራኤል ካትዝ ተናግረዋል። ይህንን ያሉት ጦሩ የቴህራን የደህንነትና የስለላ ሚኒስትሮችን አለ ላሪጂን እና እስማኤል ሃቲቢን መግደሉን ይፋ ካደረገ በኋላ ነው። ካትዝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና እኔ ጦሩ ለደህንነትና ለውሳኔ ሰጪ አካል ቅርብ የሆነን የኢራን ባለስልጣን ያለምንም ተጨማሪ ፈቃድ እንዲያስወግድ ፈቃድ ሰጥተነዋል። ነገር ግን እነዚህ ባለስልጣናት በኢራን የስልጣን ተዋረድ ውስጥ ምን ያህል ወሳኝ ሚና ነበራቸው? አሁን አገሪቱን በበላይነት እያስተዳደረ ያለው ማን ነው? አያቶላ አሊ ሐሚኒ ጠቅላይ መሪ የተገደሉ። አሜሪካና እስራኤል ጥቃት በከፈቱበት የመጀመሪያ ቀን የጠቅላይ መሪው አያቶላ አሊ ሐሚኒ መገደል ብዙዎችን ያስደነገጠ ሆኗል። የ86 ዓመቱ አዛውንት እንደ ኤሮፓውያን አቆጣጠር በ1979 የኢራን እስላማዊ ሪፐብሊካን የመሰረቱት አያቶላ ሩህላህ ሐሚኒን ከተኩ በኋላ ለ3 አስርት ዓመታት ያህል አገሪቱን መርተዋል። ሐሚኒ የአገሪቱ ጠቅላይ መሪ፣ የጦር ጀነራሎች እንዲሁም የአብዮታዊ ዘብ ዋና አዛዥ በመሆን በኢራን ውስጥ ከፍተኛውን ስልጣን ነበር። ምንም እንኳን ማንኛውንም ፖሊሲ ውድቅ ማድረግና ባለስልጣንን በፈቃዳቸው መሾም ቢችሉም አምባገነን የሚባሉ መሪ አልነበሩም። ሩቢዮ የአሜሪካ በሚቀጥሉት 2 ሳምንታት ውስጥ የኢራንን ጦርነት እንደምታጠናቅቅ ገለጹ። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ አሜሪካ በኢራን እያካሄደች ያለችው ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቅቅ ተናገሩ። የጦርነቱ ዓላማዎች እየተሳኩ መሆናቸውንና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸውን በፈረንሳይ በተካሄደው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ኢራን አጥብቃ ትፈልገዋለች ሲሉ የሚናገሩትን የሰላም ድርድር በመጥቀስም ከሀገሪቱ መልእክቶች መምጣታቸውን፣ ነገር ግን አገሪቱን የሚወክል ማን እንደሆነ ግልጽ አለመሆኑን ተናግረዋል። ኢራን ከአሜሪካ ጋር የተጀመረ ምንም አይነት ንግግር የለም ስትል አስተባብላለች። አሜሪካና እስራኤል የዛሬ ወር የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህ በርካታ የቴህራን ከፍተኛ ባለስልጣናትን ገድለዋል። ይህ በእንዲሁ እንዳለ አሜሪካ ወታደሮቿን ወደ አካባቢው እየላከች መሆኑ ሩቢዮ ጨምረው ተናግረዋል።
ትራምፕ ከፍተኛ ባለሥልጣናቶቻቸው በኢራን እያደረጉ ያለው ዘመቻ ከ4 እስከ 7 ሳምንታት እንደሚቆይ በተደጋጋሚ ተናግረዋል። አራተኛው ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገው የሩቢዮ ንግግር ቀደም ሲል ከተጠቀሙበት ጊዜ ገደቦች ጋር አብሮ የሚሄድ ይመስለኛል። ፓኪስታን እንዴት አሳምና ሳይጠበቅ የኢራን ጦርነት አሸማጋይ ሆነች? በዚህ የመካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷን በአደራዳሪነት ማቅረቧ ብዙዎችን አስገርሟል። ግን ምናልባት ሊያስገርም አይገባ ይሆናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፓኪስታን መከላከያ ዋና አዛዥ ፊልድ ማርሻል አሲም ሙሃር ወዳጅ ናቸው። ትራምፕ በተደጋጋሚ ተወዳጅ ፊልድ ማርሻል ብለው ይጠሯቸዋል። እንዲሁም ሙኒር ኢራንን ከአብዛኛዎች በተሻለ ሁኔታ እንደሚያውቋት ቀደም ሲል ተናግሯል። ኢራን የፓኪስታን ጎረቤት ብቻ ሳትሆን 900 ኪሎ ሜትር ወይም ከዚያ በላይ ድንበርም ትጋራለች። ነገር ግን ሁለቱ ሀገራት ድንበር ከመጋራት ባሻገር ጥልቅ የባህልና የሃይማኖት ትስስር ያለው የወንድማማች ግንኙነት አላቸው። ከዚህ ሁሉ በላይ ደግሞ የአሜሪካ የአየር ኃይል የጦር ሰፈሮች በሀገሪቱ ውስጥ የለም። ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰው እና የቀጣዩ መሪ ይሆናሉ የሚባሉት የኢራን አፈ ጉባኤ ማን ናቸው? አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ወዲህ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋላባፍ የሚጫወቱት ሚና እየጨመረ ነው። ከአሜሪካ ጋር በሚደረገው ንግግር ኢራንን ወክለው እንዲደራደሩ ኃላፊነት እንደተሰጣቸው ተገልጿል። አፈ ጉባኤው ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግቺ ከእስራኤል የግድያ ዝርዝር ውስጥ እንደወጡም የዜና ወኪሉ ሮይተርስ የፓኪስታን ምንጮችን ጠቅሶ ዘግቧል። ምንጩ እስራኤሎች ትክክለኛ አድራሻቸው አላቸው፣ ሊገድሏቸውም ፈልገው ነበር። እነርሱ የሚወገዱ ከሆነ ለንግግር የሚቀመጥ ማንም ሰው እንደሌለ ለአሜሪካ ተናገረ። አሜሪካም እስራኤሎች እንዲተዉት ጠየቀች ሲሉ ተናግሯል። በኢራን እና አሜሪካ መካከል የሚደረገው ንግግር ከሚያሳልጡ አሸማጋዮች አንዷ ፓኪስታን ነች። የ64 ዓመቱ አፈ ጉባኤ በኤክስ ገጻቸው ጠላቶች መሬታችንን የመከላከል ቁርጠኝነትን እንዳይፈትኑ ሲያስጠነቅቁ እንዲሁም የማያባራ ጥቃት እንደሚፈጸመው ሲዝቱ ነው የከረሙት። ይኸው ቢሆን ግን የተወሰኑ የአሜሪካ ባለስልጣናት ፖለቲከኛውን ለንግግር የሚያመቹ ሰው አድርገው እንደሚቆጥራቸው የአሜሪካው የዜና ምንጭ ፖለቲካ ዘግቧል። ጋላቢፍ ከዚህ ቀደም በተደጋጋሚ ለፕሬዝደንትነት ተወዳድረው አልተሳካላቸው። ባለፈው አንድ ወር ውስጥ አሜሪካና እስራኤል በፈጸሟቸው ጥቃቶች በርካታ ከፍተኛ አመራሮች መገደላቸውን ተከትሎ ግን እየጓሉ መጥተዋል። የእስላማዊ አብዮታዊ ዘብ አመራሮች ጋር ያላቸው የጠበቀ ግንኙነት በተለያዩ የመንግስት መዋቅሮች ውስጥ ያካበቱትን ልምድ እንዲሁም ተማራጅ ወግ አጥባቂነታቸው ወደ አዲስ የስልጣን ደረጃ ሊያሸጋግራቸው እንደሚችል ይገመታል። አሜሪካ የኢራንን ሀርግ ደሴት እንዴት ልትቆጣጠር ትችላለች? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜናዊ ባህረ ሰላጤ በሀርግ ደሴት የሚገኘውንና ኢራን ነዳጅ ለውጭ ገበያ የምትልክበት ቁልፍ መተላለፊያን ለመቆጣጠር ወታደሮችን ሊልኩ እንደሚችሉ ተናግረዋል። ከዚህ ጀርባ ያለው ምንድን ነው? እንዴት ይሰራል? እና ምን አደጋዎችስ አሉት? የሀርግ ደሴት ለረጅም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻው መተላለፊያ ሆኖ ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላት።
ወደ 90 በመቶ የሚሆነው ኢራን ለውጭ ገበያ የምታቀርበው ነዳጅ በሀርግ ደሴት በኩል ያልፋል። እንደ ኤሮፓውያን አቆጣጠር በ1980ዎቹ ቴህራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራቅ አየር ኃይል ተደጋጋሚ የቦምብ ድብደባ ደርሶበታል። በአሁን የመካከለኛው ምስራቅ ጦርነት ደግሞ እንደ ኤሮፓውያን አቆጣጠር መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሠረተ ልማቱን ከጥፋት አድናዋለች። አሜሪካ የሀርግ ደሴትን ለመውረር ከወሰነች እርምጃዎች ኢራን የዘጋችውን የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተንን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከውን ነዳጅ በማቋረጥ ጫና ለመፍጠር የታሰበ ጊዜያዊ እርምጃ ሊሆን ይችላል። የኢራን አገዛዝ ያለውን ጽናት እና እምቢተኝነት ከግምት ውስጥ በማስገባት ይሳካል የሚለው በጣም አጠራጣሪ ነው። እስራኤላውያንን ላይ ጥቃት የፈጸሙ ፍልስጤማውያንን በሞት የሚቀጣ ሕግ ጸደቀ። የእስራኤል ፓርላማ ከባድ የሽብር ጥቃቶችን ፈጽመዋል ተብለው የሚፈረድባቸው ፍልስጤማውያን በቀጥታ በሞት እንዲቀጡ የሚያደርግን ሕግ አጸደቀ። የተለያዩ ተቋማት ሕጉ አድልዎ የሚፈጥር ነው ሲሉ የተቹ ሲሆን በርካታ የአውሮፓ ሀገራት ደግሞ የዲሞክራሲ መርሆችን ሊያዳክም እንደሚችል አስጠንቅቀዋል። ሕጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነትን ድርጊቶች ተብለው የሚታሰቡ ከባድ ጥቃቶችን ፈጽመዋል ተብለው የተፈረደባቸው የፍልስጤማውያን እስከ 190 ቀናት ሊራዘም እንዲችል ሆኖ በ90 ቀናት ውስጥ በስቅለት እንደሚቀጡ ይደነግጋል። በንድፍ ሐሳብ ደረጃ በሕጉ መሠረት አይሁድ እስራኤላውያንም ቅጣቱ ሊፈጸምባቸው ቢችልም በተግባር ግን ተፈጻሚ አይሆንባቸው። ምክንያቱ ደግሞ የሞት ቅጣት ሊፈጸም የሚችለው የጥቃቱ ዓላማ የእስራኤልን መንግሥት ሕልውና ውድቅ ለማድረግ ብቻ ከሆነ ነው። ሕጉ በቀኝ አክራሪዎች ጠንካራ ግፊት የተደረገበት ሲሆን የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጋቪር ዋነኛ አቀንቃኝ ናቸው። በፓርላማው ድምፅ ከተሰጠ በኋላ በኤክስ ገጻቸው ላይ ታሪክ ሰራን፣ ቃል ገብተናል፣ ፈጽመናል ሲሉ ጽፈው ነበር። የዕለቱን መረጃዎችና ሰበር ዜናዎች እንደሚከተለው አቀረብንላችሁ። ከቀሪው ዝግጅቶቻችን ጋር መልካም ጊዜን እየተመኘን ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ቸር ያገናኛል።